ሁላችሁም የሥራ ዕድል እንድታገኙ ልምምድ ያረጋችሁበት ካምፓኒዎች እናንተን ለመቅጠርና ከናንተ ጋር ለመስራት እጅግ በጣም የሚቀዳደሙበት መሆኑን ስናይ ደግሞ ምን ያክል ትጓን እንደሆናችሁ በድጋሜ ማረጋገጥ ችለናል። ባገኘው ዕድል ስራን ሳያማርጥ የሚሰራ የሚተጋ ዕድሉን ወደ ድል መቀየር የሚችል አምራች ዜጋን ነው። እናንተ ለዚህ ሕያው ምስክር ናችሁ። ዕድላችሁን አላባከናችሁ። የሰጠናችሁን ዕድል አሟጦ በመጠቀም አምራች ሆናችኋል። ዛሬ ባገኛችሁት ዕድል ተጠቅማችሁ በስራ ላይ ልምምድ አምራች፣ ብርቱ፣ ጠንካራ፣ ታታሪ ሰራተኛ መሆናችሁ ከዚህም አልፋችሁ ግን እናንተ የራሳችሁን ስራ የምትፈጥሩ ሌሎች አዳዲስ በሮችን የምትከፍቱ ጀግኖች ሆናችኋል። በድጋሚ እንኳን ደስ ያላችሁ እያልኩ አሁንም በዚህ የሥራ ልምምድና በሴፍትኔት የሽግግር ፕሮግራም ውጤታማነትን ዘላቂ እንድታረጉ ለብዙዎች ማሳያ ምሳሌ የሆናችሁ ለብዙዎች እንደገና ሌሎች የሥራ ዕድል በሮችን እንድትከፍቱ ተግታችሁ ሰርታችሁ ራሳችሁን ሳትወስኑ የነገ የትልልቅ ኩባንያ ባለቤቶች እንድትሆኑ ማለት እወዳለሁ። መሆን ደግሞ ትችላላችሁ። የሚያስፈልገው ትጋት ነው። የሚያስፈልገው መስራት ነው። የሚያስፈልገው እልህ በመግባት ሌት ተቀን የተገኘውን ዕድል ወደ ድል መቀየር ነውና ይሄንን ለእናንተ ብዙ መንገር እንደማያስፈልግ በስራ ልምምድ ሂደት ውስጥና በሽግግር ሂደት ውስጥ አሳይታችሁናልና ይሄንኑ አጠናክራችሁ ቀጥሉ። ላለው በድጋሚ እንኳን ደስ ያላችሁ፣ እንኳን አደረሳችሁ። አሁንም ሀገራችን ወደ ብልጽግና የምታረገው ጉዞ እጅግ ስኬታማ እንደሚሆን የኢትዮጵያን ብልጽግና ሊያስቀረው የሚችል አንዳች ምድራዊ ኃይል እንደሌለ ላረጋግጥላችሁ ወዳለው። በርትተን እንስራ። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ይሳካላችሁ። አመሰግናለሁ።